ፈልጋት ነገር ድረስ እሱ መብቱ ነው። እሷ ግን መብት የላትም። ከአራት ወር በኋላ ቆይ ይሄ ብዙ ጊዜ አራት ወር የሚባለው ነገር ድሮ እንደሚታወቀው ከሆነ በሆነ ምክንያት ሲጣሉ ምናምን እኔ ስለአሁን ነው የማወራው ወንድሜ፣ ስለአሁን። ስለዚህ አራት ወር የሚባለው በድሮ ነው እንትን የሚተረገመው እንጂ በዛሬ ጊዜ ይሄን አይነት ነገር ብዙ አይታወቅም። አይሰራም። የምንረዳው እኛ አይታወቁም ነው ያልኩት። አይሰራም ሳይሆን ቁርአኑ እያዘዛችሁ ነው። ትእዛዝ አይደለም እኮ ይሄ ፍላጎት ነው። እሺ ያው ምን እንደሚል ሱራ 2:226 ነው የምናነበው። ለነዛ ከሴቶቻቸው ላይ ሳይቀርቡ ለሚምሉት ይላል። አየኸው 4 ወሮች መጠበቅ አለባቸው ይላል። ምክንያቱም ምለዋል፣ አንገናኝም ከሚስታችን ጋር ብለው ምለዋል። ስለዚህ 4 ወር ይጠብቁ ይላል። ከመሐላቸው ቢመለሱም አላህ መሐሪ አዛኝ ነው ይላል። 4 ወር ሳይሞላቸው በቃ አይ እንግዲህ ልክ በሆነ ጊዜ ላይ ግን ይኸው ይፍቱ ይላል። አላህም ሰሚ አዋቂ ነው ይላል። አው ማስረጃው ለምን ያመጣው? ለምንድን ነው ያመጣው? ምን ነበረ ጥያቄ የነበረው ወንድሜ? እስቲ ረሳው እንዴ? አይ ማስረጃው ለምንድን ነው ያመጣው ነው ያልኩት። ምን ብዬ ጠይቄ ነው የሰጠውክ? ከጠየቀኝማ አንተ አይደለም ማስረጃ የምታመጣው እንዴ? ከዜሮን ጀምር እንዴ? ረሳው ያወራውን ሁሉ። አሁን እኮ ያልኩት ማስረጃው ለምንድን ነው ያመጣው ነው ያልኩት። እኔ ግን በጣም በቃ ቀጥሉ ቃልዬ። ዝጋት እኮ ነው ዝጋት ነው ዘንድሮ። ቃል ሲቀጥል ደግሞ ቃል ኦኬ ምን እየጠየክ ነው ሰላዲን? ወይ ጥያቄው ሀሳብ ከኛ ጋር ካልሆነ ታች ታብታብ አድርግ ወይም ደግሞ መልስ ለመመለስ ሞክር። እዚህ ጋር የተጠየቀው ነገር ምንድነው? መጀመሪያ እስቲ ጥያቄውን ለማስታወስ ሞክር። ምንድነው የተጠየቀው? አሁን እኮ እኔ እሱን መዝሙርን ያመጣው ማስረጃ ለምንድነው ያመጣው ነው አልኩት። አሁን እሱ ጠያቄ ከሆነ ማስረጃ እኔ ነው የማመጣው እንጂ እሱ አይደለም የማመጣው ማስረጃ። ቁርአን ላይ ለ4 ወር ይኸውልህ ለወንዶቹ እስከ 4 ወር ድረስ ከሴቶቹ ጋር ካልተገናኘ አንድ ወንድ ወይም ባል እስከ 4 ወር ካልተገናኘና 4 ወር ራሱ ጠብቆ መፍታት እንኳን ቢፈልግ መፍታት ይችላል። አላህ ሰሚና አዋቂ ነው። አላሁ ሰመድ ማለት ነው። ኦኬ ለሴቶቹ ሲሆን ወሲብ ሲጠራት ደግሞ ለአንድ ቀን አዳር እንኳን ወሲብ ሲጠራት እንኳን ፍቃደኛ ካልሆነች እስከሚነጋ ድረስ ይረግማታል። ማን? መላእክቶች እየረገሟት፣ መላእክቶች አላህ ያጥፋሽ እያሉ ይረግሟታል ማለት ነው ሚስቱን። እሷ ግን ምን እየሰራች ነበር? እራት እየሰራች ነበረ። ሴት ልጅ የወንድ ወሲብ የወንድን ወሲብ የማሟላት ፍላጎት ከምድጃዋ ስራ ላይ ቢሆንም አቋርጧ ትምጣ። እራት እየሰራች እንኳን ቢሆንም በቃ ኢመርጀንሲ ኬስ ከሆነ መምጣት አለባት። ካልተመቻትስ አይቻለኝም እያሉ መላእክቶችና ሁረር አይኖች ይረግሟታል። ለሱ ግን ሲሆን 4 ወር ድረስ ዘና ፈታ እያለ የትም እየተንቦራጨቀ የትም እየዘለለ እንደ ፌንጣ የትም ብሎ ይመጣል። ከዛ ከ4 ወር በኋላ ሲያልቅ በቃ ፈታዎች ብሎ ደመከልብ ያረጋታል ማለት ነው። ለምን ለወንዶቹ 4 ወር ሙሉ ተሰጥቶ ለሴቶቹ እንኳን እራት እየሰራች ነይ በእናትሽ ሲላት እንኳን እምቢ ካለችው ይረግማታል ሌሊቱን ሙሉ። ይሄ የአላህ ግልጠት አይደለም፣ የአምላክ ግልጠት አይደለም የምንለው በምክንያት ነው። ኦኬ ለወንዶቹ 4 ወር 4 መንዝ፣ ለሴቶቹ ግን 1 ሴኮንድ እንኳን አልሰጣትም። እንዴ
ጥያቄያችን ይሄ ነው። በጣም ጥሩ። ግን ዲያቆን እየነገረ የነበረው ምን አልከኝ? ይህ ጥያቄ የሚያስፈልገው ነገር አይደለም። ሲጀመር የሰው ልጅ ሴቶችና ወንዶች ምን ማለት ነው የሚታወቀው እኩል አይደለም። ምን ማለት ነው? ማለቱማ ማለት ነው እሱ 4 ወር ተሰጥቶት፣ ቆይ እሷ በ4 ወር ውስጥ ካልፈለገች ልትፈልግ ትችላለች። በ4 ወር ውስጥ ሜቢ ያው እንግዲህ ባልና ሚስት ናቸው። ለእሱ 4 ወር ተሰጥቶት፣ ለእሷ ግን እራት እየሰራች ነው ካላላት ሌሊቱ ሙሉ አለቀላት ማለት ነው እንዴ? ይሄ ልክ አይደለም። ፌር የሆነ አለ አይደለም? ፌር አይደለም አለ። ፌር አይደለም አለ። ሰራስተኛ አውራ አሁን ገብቷል ጥያቄ። በጣም ጥሩ። አሁን ሴቶችና ወንዶች ቅድም እንዳልኩት እኩል አይደለም ነው። እንደምታውቁትም ላታውቁት ትችላላችሁ። ሴት ልጅ ለወንዶች አው ለባላችሁ እንደ አምላካችሁ ተገዙ ከማለት እኮ አይቢስም። ይሄ አይደለ? ምን አምላካችሁ እንደምታመልኩት ባሎቻችሁን አምልኩ ከማለት አይቢስም። ይሄ ሰምታኛላ? እዛ አንተ እንትና እሱን ግን ይኸውልህ እሱን ማስረጃ ታመጣለህ። እንደዛ አይነት ኢንተርፕሪቴሽን ያለው ነገር የለም። ግን እኔ ደግሞ በዛ በተቃራኒ እሰጥሃለሁ። ለሰው መስገድ አይቻልም እንጂ ቢቻል ኖሮ ሴት ልጅ ለባሏ እንድትሰግድ አደርጋት ነበር ያለው መሐመድ ነው። አድራጊው ማን ነው? መሐመድ። ቆይ እኮ አይ ፖይንት እንድትይዝልኝ የሚፈልገው እስካሁን የምንነግርህን ነገሮች በሙሉ መሐመድ ከራሱ ነው ያደረገው። ግልጽ ነው። ምክንያቱም እንድትሰግድ አደርጋት ነበር እንጂ አላህ ያደርጋት ነበር አይደለም ያለው። እኔ አደርጋት ነበር በእርግዛ ፈቃዴ። ስለዚህ እነዚህ ነገሮች ሁሉ መሐመድ ነው አሁን ሐዲስ ላይ እየተናገረ አይደለ? ቁርአንም ወረደ ቢለው መሐመድ ራሱ ነው እያደረገ ያለው። ለሴት ልጅ ያለውን ጥላቻ ኤክስትሪምሊ ያሳየበት ነው፣ በግልጽ የተናገረበት። በደንብ አስምርበትና ኦኬ። ይሄንን ደግሞ መሐመድ ሴትን ይጠላል ማለት ነው። ተገቢ አይደለም ማለት ነው። አዎ እንስማማሽ። ተገቢ አይደለም አይደል? አደርጋለሁ ማለት ስህተት ነው አይደል? መሐመድ እንደዛ ማለት ስህተት ነው አይደል? እንስማማ። ትክክል ነው መሐመድ ትክክል ነው። በጣም ማድረግ ነበረበት። ጭንቅላት አንደኛ። ኦኬ እሺ፣ ሌላ አንድ ጥያቄ ልጠይቅህ። ሴት ልጅ አይልም ወደዛ ቶፒክ አንገባለም አይልም። እንድንገባ ፈልገህ ነው። እንደዛ የሚል የለም፣ አምልኩ የሚል የለም። አሁን እኮ እናንተ አሁን ስለ ወሲብ እያወራሽ ዋና አምልኮ በነገራችን ላይ ሴት ልጅ ይላል። እኔ ኢብኑ አልቀይም ኢብኑ ተይሚያ ምን ይላል መሰለህ? ሴት ልጅ ባሏ ሰውነቷ በሙሉ ቁስሉን በምላሷ እየላሰች እየተፋች ምናምን ብታጸዳለት አፍንጫው ላይ ሶሪ በጣም የሚዘገንን ነው። ንፍጥ ኖሮ ንፍጡን በምላሷ እየመጠች ብተፋ ይህን ሁሉ ብታደርግ እንኳን የባሏን ሀቅ አትወጣም ይላል። ከዚህ በላይ ምን ትፈልጋለህ? የሴት ልጅ ገነት ያለው በባሏ እግር ስር ነው አለ። ምንድን ነው ከዚህ በላይ የምትፈልገው ብራዘር? ከዚህ በላይ አምልኮ አለ እንዴ? ሴት ልጅ ሰግዳ መካን ሄዳ ጾማ ምን ብላ ይህን ሁሉ ነገር አሟልታ፣ ነገር ግን ለባሏ ትንሽዬ ማይነር ምክንያት አልጋ ላይ እምቢ ስላለችው ብቻ ወይ ፖዚሽን እምቢ ስላለችው ገሃነም ትገቢያለሽ ካለ ባሏ ነው የሚመለከው ልትለኝ ነው ወይስ አላህ ነው ሊመለክ የምትለው? በተግባር ማለት ነው። በተግባር አንተ ግን የሆነ ታመጣ ትችላለህ። እስኪ ማስረጃ ክፈትለት ቡሃሪ 3 አሁን እኮ ከባሎቻቸው ጋር በተያያዘ እኮ የምንድን ናቸው እንመጣለን። ምክንያቱም የምንድን ናቸው ነው ያለው። የምንድን ናቸው ነው ያለው። አብዛኞቹ ሴቶች የገሃነም ናቸው። ገሃነም ያስገባቸው ምክንያት ምንድን ነው? አብዛኞቹ የገሃነም ይሉት። ኦኬ ክፈትለት። አዲሱን መሐመድን እንጠይቀው። 304ን ክፈትለት፣ አንበብለት ቃል ቀይ አዲሱን ልክፈትለት ሙሉ ለሙሉ አዲሱ ሙሉን ክፈትለትና አንበብለት። መሐመድ ተጠይቆ ራሱ የመለሰው መልስ ማለት ነው። እንዴት ለምን ሴቶች ተብሎ ሲጠየቅ ምን የሚመልስ? ለባሎቻቸው ባለመታዘዛቸው። ጀነት ያለው የሴት ልጅ ጀነቷ ያለው ባሏ እግር ስር ነው አይደለም? ሰላሁዲን እኔ እንጃ። ሲያሁኑ ማስረጃ ይጠብቁ ነው። ይሄ የተከፈተልህ ነው። ይሄኛውን እንሂድበት ብዬ ነው እስከዛ ዝም ከምንል አንበብለት። ይሄ ቡሃሪ ሲሰጥ አንበብለት። አረብኛውን አሳየኝና ችግር የለውም። ሙሉ ማማ ይጠበቅብሃል። ቃል በቃል እያነበብክ ተርጉሙ እንጂ ቃል በቃል ይተርጉሙ እያነበበ ቃል በቃል
ተርጉምልን ሰላዱንዬ። አሁን እዚህ ጋር ጮክ ብለህ አንብበው ተርጉሞ ፕሊስ። ጮክ ብለህ አንብበው ወይ እንግሊዝኛውን አንብበው። አንተ ከደበረ እኛ እናነበውና እንተረጉመዋለን ከስራ አድማጭ ስላለ። እንግሊዝኛውን አንብበው ተርጉመው ቃል አረብኛውን ሌላ አንብበው ወይ ማስረጃ ምንድነው ያልከው አንተ? ሴቶች ባሎቻቸውን በማመጽ ምክንያት ወይ ኦር አለማት ባላ ተቋርጧል ወይስ እኔ ጋር ነው? አይ ተቋርጧል። እኔ ምንም መለስ መሰለኝ። አሁን ይሰማል። ሰላችሁም ሰላም አለ ይሰማል። በቃ እንደዛ ከሆነ ያው አዳምም ተኝቷል መሰለኝ፣ ሰዓቱ ረፍዶበታል። የኔ ኔትወርክ ያስቸግራል መሰለኝ ሰራ እየተባለ የለም ብዙ ሐሳብ ይነሳል። ሎንግ ተርም ቢታጩ እውነት ነው። አይ ሰንቱም እንደዚህም በእስልምናው ላይ ንጽጽር የሚሰሩ አባቶችም በተለይ ወንድሞች እና እህቶች አካባቢ በተለይም ደግሞ እንግዲህ አትሊስት ወንድሞች ከፊትም ያሉ የምናውቃቸው ስላሉ ቅድም ስም ስንጠቃቅስ ነበረ። በተለይ እስልምናው ላይ እኔ በግል አዘጋጅተው አሁን ቅድም ራሱ ታላቁ 11 በጣም ቀላል ነገር አይደለም። ቅድም ስም ሲናገሩ ነበርና ይህ ቢቀድም ራሱ ቀላል እሱን ማስቀመጥ ሲቀጥል ደግሞ እኛ ክርስቲያኖች ላይ የሚነሱ አንዳንድ ነገሮች ይኖራሉ። እሱ ምናልባት ትልቅ የሆነ እንትን ሊጠይቅ ይችላል። ግን አትሊስት ግን ያኛውን ነገር እንደዛ አድርገው መስራት ቢችሉ መጻፍ ቢችሉ ከዛ በኋላ በጣም ቀላል ነው የሚሆነው። እንደው አንዳንድ መጻፍ እንኳን ራሱ ማውጣት ቢችሉ ማለት ነውና አይ ዶንት ኖ ለምን መጣ አለ ሚዩት ነህ ማነው የማይሰማው? እኔ ሰማችኋለሁ ከስር ሌሎችም እነ ዮሐድን ነበላድ ሌሎችም እንደዚህ ብታወጡ ያ በጣም ቀላል አይደለም እና ከፊትም ላለ ለኛም ሁሉ በደንብ እንድናግዛችሁ እውነት ለመናገር እንድናግዛቸው እንደዚሁም ደግሞ ታች ላይ ላሉት ደግሞ ወንድምቶቻችን በጣም ትልቅ ነገር ነው ያለው እና ዝም ብሎ መሰባሰብ መመካከሩ ይሄ እንደዚህ ይሁን ያ እንደዚህ ይሁን ማለቱ እንዳለ ሆኖ ግን እኔ በግል ራሱ መጽሐፉን ማሳተሙ እሱ ይጠቅመናል ብዬ ነው የማስበው። ቢያንስ ከአንድ ሰው አንድ መጽሐፍ ቢወጣ እንዳራት አምስት ወንድሞቻችን ሳመራይዝ ከቅበተ እምነት ሳመራይዝ ያደረጉትን ነገር ልክ እንደ ሐመር መጽሔት ሁሉ ሌሎችም ደግሞ መጽሔቶች ለምን አይዘጋጁም? ከዛ በኋላ በዛ ውስጥ አንደኛ ምን ያክል የስነ ጽሁፍ ችሎታውን ያያል፣ ሂስም ይሰጠዋል እና ለጊዜው እንዲህ አይነትም አውድ ማዘጋጀት ይቻላል። ቀለል ያሉ ማለት ነው የመጽሔት አውዶች
ተይዘው ዕቅበተ እምነት ላይ ከተነሱ ጥያቄዎች የተሰጡ ምላሾች ተብሎ የለም እንደዛ ወይም በዚህ መልክ ቢሆን ከዛ ያንን ወደ መጽሐፍ ማሳደግ ይቻላል። ልክ ለምሳሌ አሁን ታስታውስ ከሆነ እነ ዳንኤል ክብረት በፊት በነበሩበት ሚስጥር ላካፍላችሁ የሚል መጽሐፍ ታትሞ ሲወጣ ታስታውሳለህ? ከመጽሔቶች በተሰበሰበ ጥያቄ እና እንደዛ ምናልባት አንድ ሰው ብቻውን የሚከብደው ከሆነ የብዙዎች ሀሳብ መጽሐፉ ነው መውጣት ይችላል። ስለዚህ መጀመሪያ በመጽሔት መልክ ለተነሱ ጥያቄዎች ህትመት እየተዘጋጀ ከዛ በኋላ ያንን ነገር ደግሞ ጠቅለል አድርጎ ቤዚክ የብዙዎች ጥያቄ ናቸው የተባሉትን ደግሞ ወደ ጥር አስታትሞ እንደ ሚስጥር ላካፍላችሁ መጽሐፉ ነው ቢወጣ ከዛ በሂደት ደግሞ ራሱን አንዱ ከነዛ ውስጥ አንዱ ነጥሮ መጽሐፍ ትልቅ መጽሐፍ ማውጣት ይችላል የሚል እንትን አለ እና ከስሞል መጀመር ከትልቁ ከመጀመር ከስሞል ቢውልድ ማለት እናንተ ወይ ደግሞ እንትኑ ብዙ ጊዜ ሞከርኩታኝ ሴቲንግ ላይ ኮመንት ኦፍ ማድረጊያው አችንም እንደዛ እኔ ጋር ማኔጅ ገስት ሳይሆን እንደዛ ከሆነ እስከሚዘረግ ግፋችሁ ዝግጁ ነው። ምዕመናን ምንም የተለየ ነገር የለውም። እሱን ነገር መቀስቀስ ማንቃት ነው። በእርግጠኝነት በጣም ብዙ ስራ መስራት ይቻላል። ሁለት ነገሮች ናቸው የጸሐፊ ጭንቀት ዲያቆን። አንደኛው ነገር ርዕስ መምረጥ ነው። ርዕስ መምረጥ የልጅ መውለድ ያክል ጭንቅ ነው። ምክንያቱም ርዕስ ጋይድ ያደርጋል ወዴት እንደምትሄድ ማለት ነው። አንድ እሱ ይመስለኛል ርዕስ መምረጥ፣ በምን ርዕስ ላይ ልጻፍ የሚለው ነገር ማለት ነው። ሁለተኛው አጉል ትህትና ነው ማለት ጊዜ ገና ነው ማለት ብሎ ሰፊ ጊዜ ያለን ያክል አድርጎ የማሰብ ነገር ነገን እንደምናውቅ ሁሉ ማለት ነው። እና ይሄ አጉል ትህትና ነው ብዬ ነው የማስበው። እና ሁለቱ ነገሮች ብዙዎችን ይዘዋቸው። እኔ እንደው ርዕሱ እንኳን ያን ያህል እንትን ላይል ይችላል። ለምሳሌ አሁን እስልምናው ላይ ያሉ ፕላጃሪዝም በቃ ኮመን ነገር ነው። አንዱ የአንዱን ሀሳብ መንጠቅ እንደ ቅኔ መንጠቅ ነው የሚታየው እና እንትን የለም፣ ሪስፔክት የለም፣ ለለፋበት ሰው ሪስፔክት የለም። ሌላው በርዕስ መምረጥ በኩል ጉዳይ እስኪ ለምሳሌ መምህር በረከት አዝመራው የልቡና ችሎት ያሉት መጽሐፍ እንግዲህ አንድ ሰው ኤክስፔክት አደረግም ይሄ ነገር ስለ እስልምናና ታሪክ የለም እንዲሁም ደግሞ አይመስልም ገብቷል። አድቨርታይዝመንት ይጠይቃል እና አህመዲን ጀበል የሚሰጡትን ግን ርዕስ ውሰደው ገብቷል። ኢየሱስ ማን ነው ብሎ ነው የሚጽፉት በእንትን ቀጥታ ማለት። ስለዚህ አሁን አንተ ሙሐመድ ማን ነው ብለህ ነው መጻፍ ያለብህ ማለት። ታርጌት ቱ ዘ ፖይንት ርዕስ ምን ያክል በተለይ ደግሞ እዚህ ሚዲያው ላይ ያለ ሰው የሚፈውዳ አይመስልኝም። ኢብን አባስ ማን ነው እንትና ማን ነው እያልክ ገብቷል። በቃ እንዲህ ቱ ዘ ፖይንት የሆኑ ርዕሶችን መስጠት አለብህ። ርዕስ አፌክት ያደርጋል፣ ለአንባቢም ትኩረት ይስባል። በጣም በቃ መልካም ቀን ዲያቆን፣ ቀጥሉ እናንተ እንግዲህ የሞ የመጥቶ እስከሚዘጋው በዛ አድርጉ። መልካም ጊዜ ነው። ሰላም ቆይ። ምናልባት የእንትን ይሆን ምናልባት ሴቲንጉን ያለማወቅ ሊሆን ይችላል። እንዴት አሁን እኔ ጋር ያሉት ኦቶሪቲዎች ተርን ኦፍ የሚል የለውም፣ ተርን ኦፍ ኮመንት የሚል የለውም።
አንዴ ስማኝ አንዴ የአእምሮ ጉለታችሁ ከመጋኔ ወለም ተሱም የወር አበባ በምትሆንበት ጊዜ የአእምሮ ጉለታቸው ከምን ጋር እንደተያዘ ምክንያቱ ተቀምጧል። የዲን ጉለታቸው ከምን ጋር እንደተያዘ ምክንያቱ ተቀምጧል። የአእምሮ ጉለታቸው ከምን ጋር የተያዘ ነው? ያው የወንዶችን እንትን ማለት ለምሳሌ በእንትን በምስክርነት ቦታ አንድ ወንድ ለሁለት ሴቶች ስለሚገባ ነው፣ በግንዛቤ ስለሚበልጥ ነው። በዛ ነው የተባለው። በጣም ጥሩ። ቅድም ምን ብለኝ ነበረ? የአእምሮ ጉለታቸው ከፔሬዳቸው ጋር የተያዘ ነው ብለኝ ነበረ። አዮ ስህተት ነው እኮ ፒሬድ በፒሬድም ሰዓት እንትን ሊሆን ይችላል። አሁን እሱ ከዲን ጋር ነው የተያዘው እንጂ እሱ አሁን ከዲን ጋር ነው የተያዘው። አሁን መልስልኝ። የሃይማኖት ጎደሎ ነች ማለት ነው። የኢማን ጎደለትም አለባት። ለምን በረመዳን አጾምም በፔሪድ ጊዜ ሰላት አትሰግድም? ስለማሰግድ የሃይማኖትም ጉድለት አለባት። ራሱ ፔሪድ እንድታርጓት ከዛ ደግሞ የሃይማኖት ጉድለት ተመዘገበባት አይደል? እሺ ምን ይሁን ማለት ነው? ትክክል ነኝ? በዲናቸው ጉድለቱ ያው አላህ ባመጣው ነገር ነው ተባለ። እኔ ነኝ እኮ ሰው። ስለዚህ እዚህ ጋር ደግሞ እንግሊዘኛው ላይ የፈቱት ደግሞ ካንተ የተሻሉ ስለ እንግሊዝኛ ለምትሄዳለ አረብኛው ይላል። ምክንያቱም የተረጎሙልን ማለት ነው። አንተ አሁን ለምሳሌ አረብኛው ብላችሁ የምትጨቃጨቁት የኢትዮጵያ ሙስሊሞች ናቸው። ዓለም ላይ ያሉት ኢምቢሊየንስ የሚቆጠሩ ሙስሊሞች ደግሞ እንግሊዘኛ ቋንቋ ይግባባሉ። ይሄንን ደግሞ ሳውዲ አረቢያ ነች በመጽሐፍ ደረጃ አትማ የሰጠችው። ስለዚህ እነዚህ ዑለማዎቹ ወደ እንግሊዘኛ ሲያመጡ ተሳስተዋል፣ ስህተት ናቸው በለን። በእንግሊዝኛ ካልተግባቡ ወደ አረብኛው ይመለሳሉ። ዋናው ማን ያልተግባባ ተግባብተው መጻፉት አሁን እነሱ ስህተት ናቸው በለኝ። ለዚህ ሁሉ ቢያሰራጩት መጻፍ ስህተት ናቸው። ሲጀመር እንግሊዝኛው ላይ ባለ የሚል አለ። አዎ ልክፈትልህ። እሺ ባለ የሚል አለ። ቆይ ላሳይ ከፈለክ እዛ ትራንስሌት አድርገው። ባላቸው ነው የሚለው በግልጽ ሁሉም እንዲያየው ማለት ነው። ይኸውልህ ባል ይላል። ሁሉም እንዲያየው ትራንስሌት አድርግልኝ። you curse frequently and ትራንስሌሽን ይቀጥለው ዲያቆን። ኦኬ ይሄው you curse frequently and are ungrateful to your and ብሎ አያዞታል። ይኸውልህ ወንድም አላለም። ለምን ትዋሻለህ? ባላ እዚህ ጋር እኮ ባሎቻቸውን አታመሰግኑ and are ungrateful to your husband ሲላል። ባሎቻችሁን ትረግማላችሁ፣ ባሎቻችሁን አታመሰግኑም አይልም። ባሎቻችሁን አታመሰግኑም እርግማንን ታበዛላችሁ ነው የሚለው እንግሊዝኛው ራሱ። እሺ ድጋሚ እናንበው። you curse frequently and are ungrateful to your husband ማለት ነው። ከፈለክ ትራንስሌሽን አድርገው ተርጉምልኝ። እኔ በእንግሊዝኛው ታብሌት ስለማይተረጉም ነው። በቃ ለመተርጎም የራሴ ድክመት ነው ያላቀኝ። ተርጉሞ እንግሊዝኛው አንተ ወደ አማርኛ ተርጓዋን የነበርኩልኝ ችግር የለውም። you curse frequently and are ungrateful to your husband ማለት ነው። ባሎቻችሁን አታመሰግኑም ሴቶች ማለት እርግማንን ታበዛላችሁ ነው እያለ ያለው። እና የሚለው ምንድነው አያያዘው? የታልና and የሚለው አታርክምን በእናትህ እና የሚለውን አያያዘ ተርጉመው። እና የሚለው ባሎቻችሁን ባሎቻችሁን አታመሰግኑምና እንትኑን እርግማንን ታበዛላችሁ ነው። የለም በቃ አንተ ራስህ እኮ ያመጣው ራስህ የተረጎምከው ትርጉም እኮ ነው። ይሁን እሺ፣ ራስህ የተረጎምከው እኮ ራስህ የተረጎምከው እኮ መጀመሪያ የለም ማለት ነው። እሺ በቃ ችግር የለውም። ለአድማጮች እንሰጣለን፣ ችግር የለውም። እሺ ወደ ጥያቄያችን እንግባ። በቃ በአረብኛው በእንግሊዝኛው በባል ውስጥ ከገባም ካልገባም አልገባም ነው። ጎረቤት የሚለውም አልገባም። አንተ አሁን እንደምትለው እንኳን ብንሄድ ሰው ሴቶቹ ተራጋሚ ከሆኑ የሚረገማ አካል አለ ማለት ነው። ጎረቤትም ሊሆን ይችላል። ጎረቤት ስላልገባ ባለንም ይዛል ማለት ነው። አረ ወንድሜ ቆይ ስማኝ።
እርግማን እኮ የሚረገምለት አካል ያስፈልጓል አይደል? ዝም ብለህ ሰማይና አየር ፀሐይ ምናምን አትረግም፣ ሰውን ነው ይሄ የምትረግመው። ጀነራል አጠቃላይ እኮ ነው እያወራ ያለው። ዝም ብሎ እገሌን አላለም። ግን እርግማንን ያበዛሉ ሴቶች፣ ማንም ያውቃል። አይ እሱ ደግሞ ውሸት ነው። በእርግጥ የኔ ጥያቄ ውሸት ነው፣ ውሸት ነው። አዎ ውሸት ነው፣ እውነት አይደል? አሁን ቅድም ደግሞ ቃል ባነሳው ለምን እዚህ ጋር ድርቅ እንዳለ ግን ጋይስ ገብቷቸዋል። ጋይስ ለምን ድርቅ እንዳለ ገብቷቸዋል። ግልጽ ለማድረግ የኛ ቶፒክ ያለው እዛ ጋር ስለሆነ ያቺን ላለመንካት ነው። ምክንያቱም ወደዚህ ሀሳብ የመጣ ነው። ቆይ አዳምጥ። ሴቶች ገሃነብ ይገባሉ። ቆይ አዳምጥ ፕሊስ። በምን ምክንያት ብለን መጣን? ለምሳሌ አንድ ሴት ለባሏን መኝታ ላይ እምቢ ስላለች፣ ፖዚሽን እምቢ ስላለች ገሃነብ ትገባለች ይችላል። ሶ ይሄ ፌር ነው ወይ ሲባል የሚል የለም ማለት ሲመጣ አሁን ምንድነው ያለው አማራጭ ይህን መካድ ብቻ ስለሆነ ነው። ግልጽ የተቀመጠውን ኤንድ እያለ አይደለም። አሁን በዚህ ሀዲስ መሰረት ፌር ነው ወይስ ፌር አይደለም? ባሎቻቸውን ባለመታዘዛቸው ወይ ደግሞ ለባሎቻቸው በመረጋማቸው ምክንያት ገሃነም መግባታቸው ፌር ነው? ባሎቻቸውን በመራገሙ ምክንያት ቢል አልነበረም። ግን ሀዲሱ አይልም ይላል። እሱን ተው ይላል። አሁን አይልም። ክደት ምናምን ተውና ክደቱን ተው። ሌላ ሰው ይቀጥል። በቃ አንተ የሚተርክ ካልቻልክ አንተ እንግሊዘኛ ከፈትንልህ። አንተ ከማን እንግሊዘኛ እስቲ ባለ የሚለው አለ። ተረጋጋ። አረበቃ ሌላ በቃ ወንድማችን ምንም ችግር የለውም። ከኛ የተሻለ በደንብ የሚያነቡ ሰዎች ስላሉ ለእነሱ እንቶ በአጭሩ ግን የምነግርህ የክርስቲያን ሴቶች ግን የሚራገሙ ወይ ደግሞ ተራጋሚዎች ናቸው የሚል ነገር እኛ እናምንም። የእኛን አቋም ልንገርህ ብዬ ነው። በአእምሮ ጎዶሎ ናቸው ብለ አናምንም። እኔ እናቴ አእምሮ ጎዶሎ አይደለችም፣ እህቴ ሚስቴ ጎዶሎ አይደለችም። የማውቃቸው ሁሉ በዙሪያ ያሉት ሴቶች በቤተክርስቲያን የማገኛቸው በሁሉ ቦታ የማውቃቸው አእምሮ ጎዶሎ አይደሉም። አእምሮ ጎዶለን ብሎም አያውቁም። እንዲሁም በጣም ከወንዶች በተሻለ በጣም ጥበበኛ ናቸው፣ አስተዋይ ናቸው። በጣም 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 እንደው ይበልጡናል፣ በብዙ አስተሳሰባቸው ይበልጡናል በአእምሯቸው ፍጥነት። ለዚህ ነው በዓለም ላይ በጣም ብዙ ሴት ፕሬዚዳንቶች አሉ፣ ሴት ዳኛዎች አሉ። በጣም ስማርት ናቸው ሴቶች። በጣም እድሉን አግኝተው ቢማሩ። እዚህ ላይ አንድ ማስቀምጠው ፖይንት የቅድሙን ቁርአኑን አያት ቃል ያመጣው። እሺ እመጣበታለሁ። እሺ አሁን መጀመሪያ አንድ ጥያቄ ልጠይቅህ። እሺ ሱናን አቢ ዳውድ 22:26 ላይ ምን ይላል መሰለህ? ዘ ፕሮፊት ሴድ ኢፍ ኤኒዋን አስክ ሄር ሃዝባንድ ፎር ዲቮርስ። ቆይ አንዴ የቅድሙ ጥያቄ ጋር ነኝ። The prophet said, if any woman asks her husband for divorce without some strong reason, the order of paradise will be forbidden to her ይላል። ማንኛውም ሴት ባሏን ያለ በቂ ምክንያት ብትፈታው ገነት ለሷ የተከለከለ ነው። በሌላ ሐዲስ ደግሞ ሽታውን አታገኝም የሚል ደግሞ አለ። ፈቅድ ለባሏ መብት የሰጠውን ነገር እሷ ባታረግ ገሃነም ትገባለች ማለት ነው ወይስ አይደለም? እኔ የምልህ ግን ሐዲሱ ይሄ ቀላል ነው መልሱ። እሺ ወደ ቅድሙ ቁርአን ክፍል ሊደልሽ ሱራ 2:223 ላይ ስለ ፖዚሽን ያወራል። ፖዚሽን አላህ ፈቅዶለታል ወንዱ አይደለ? ፈቅዶለታል አይደለ? አዎ መቼም ሴቷ ፖዚሽን አይልም ሰው። ስለዚህ ያንን አላህ የፈቀደውን መብት ፍቃድ ማለት ነው። ሴቷ ደግሞ ስላልተመቻትና ደስተኛ ስለማያረጋት ምቾት ስለማይሰጣት እምቢ አለች። በእምነቷ ግን ያሟላች ነች። ሰላት መስገድ ነች፣ ጾም ጾምነች፣ ዘካ ምትወጣለች። እምቢ አለች እዚህ ጋር። ስለዚህ በዚህ ሐዲስ መሰረት ባሏን በዚህ ምክንያት ብትፈታው ገሃነም ትገባለች ማለት ነው አይደል? የገነት ሽታ ታገኝ። ሐዲሱ እኮ አለ። ቅድም ተስማማና ነው። አይ ቆይ አዲሱ ከመሄድ በፊት የተለያየ ነገር ለምን አንድ ልታደርግ ትሞክራለህ? ቆይ
ቅድም እንኳን ምን ብለው ዋሸ መሰለ ያ ቁርአን በፖዚሽን ምክንያት እምቢ ብትል ገሃነም ትገባለች ብለን ወሰንከው። ያ ሰበብ ኑዙሉም የወረደው በዚህ ምክንያት ነው ብለን ነው የደመደምከው አንተ። እንደዛ ሰበብ ኑዙሉ እንደዛ አላልኩም። እንደዛ ነው የወረደው አላልኩም። ያልኩት እኔ ባለቤቱ አለው እኔ ደግሞ አለው። አሁን ቁርአኑ የሚያወራ ስለ ፖዚሽን ነው አይደለም እኮ ቁርአኑ የወረደው ስለ ፖዚሽን ነው አይደለም። በምን ምክንያት ነው የወረደው የሚለውን እንሂዳ። መጀመሪያ ስለ ፖዚሽን ነው አይደለም ወይስ ካልተስማማን ስለ ፖዚሽን ያው ሴቶቻችሁ በፈለጋችሁት በኩል ያው ያንን ቦታው እስከሆነ ድረስ መገናኘት ትችላላችሁ ይላል። ይሄ ግልጽ ቋንቋ ማለት ነው። ግን ይሄኛው ለምንድን ነው የተባለው ነው? አሁን ለምሳሌ የተባለው ምክንያቱ ለምንድን ነው ብላ ጠይቅም። ለምንድን ነው ለራስ እንዴ አቃለው ስለማቀው እኮ ነው አንዲት አንሳሪ ሴት ከመሐመድ ጎሳ ጋር ጋብቻ ፈጽማ ተረጋጋታ። እሺ ልንገርና በዛው ማለት ነው። ቆይ ቢኒ አይደለም ቁርአኑን ብቻ ሐዲሱና ቁርአኑን አታጋጭ። አይጋጭም ሲጀመር እንዴ ነው ቃል በቃሌ ነው። አሁን ቆይ ቢኒ አውራ በቃሌ ነው። አሁን ያለምንም ቆይቻለሁ በቃሌ ነው። አንተም ታውቀዋለህ እኔም አውቀዋለሁ ማለት ነው። ያን አለ ተሳስቶ እኮ በቃሌ ነው። ቅድም ተሳስተ ነበር አሁን አስተካክላል። ቆይ ቢኒ አንድ የቆረሽ ሴት ነበረች ነው የአንሳር ነበረች። የቆረሽን ሰው አገባችና በፖዚሽን ማድረግ ፈለገ። እነሱ የሚያደርጉት እንዴት ነው? ልብስን አውልቀው ራቁት አድርገው በፈለጉት በፊት ለፊት በኋላ በምናምን ነውና ያቺ የአንሳር ሴት ደግሞ በኋላ ብቻ ነው መጣቀው። ስለዚህ ግንኙነት ሲያደርጋት አልወደደችው። ከኔ ራቅ፣ እኛ በባህላችን እንደዚህ ያናረጋል ወይ ከኔ ራቅ ወይም ደግሞ እኛ በመናቀው በአንድ በኩል ብቻ አድርግ ሲሉት ብላ ስትለው ይሄ ወሬ ለመሐመድ ደረሰ። ከዛ በኋላ ይሄ ቁርአን ክፍል ወረደ። ሴቶቻችሁ ለእናንተ እርሾች ናችሁ፣ እርሻችሁን በፈለጋችሁበት ሁኔታ ድረሱ ማለት አስቆማችሁ ልብሰው አውልቀው ራቁት ማለት ነው በፊት ለፊት በኋላ አስተኝተው ምናምን የሚለው ወረደ የሚል አስባበ ንዙል አለ ማለት ነው። ይሄን ታውቀዋለህ? ይሄን አስባበ ንዙል ቃል ከቃል ጭረስ ከፈለጋችሁ ወይ ካንዳችሁ ላውራ። ይሄ ቁርአኑ አያት የወረደው ምክንያት ማለት ነው። ያው ትንሽ ቆይ ቃል እሺ በልሽ አስጨርሰኝና ማለት ነው። የወረደው ቁርአኑ አያ መተ ነቢያችን ሲጠይቃቸው አይሁዶች እንደዚህ ከኋላ ሲገናኙ አይነ እንትን ማለት የሆነ አይነ ጠማማ ነገር ይወለዳል ብለው ስለሚያምኑ ከኋላ መገናኘት አይቻልም እያሉ በባህላችን ክልክል ነው እንዴት ነው ብለህ መተህ ሲጠይቃቸው ቁርአን አያ ወርዶ ሴቶቻችሁ ለእናንተ እርሻ ናቸው። እስኪ ከፈተው የቱ ጋር ነው ያለው? እንደዛ የሚለው ቁጥሩን ነገር ከዛ ማሳጃን ጠይቀው ለምንድን ነው ማትረጋጋው? ቃል እነሱ ሲመጣልህ አትፍራ። በቃ ለምንድን ነው አትፍራ ሳይሆን ግድ የለም ማስረጃን ጠይቀህ ጨርስ ሐሳብንና በቃ እዚህ ጋር ስለ ሴትዮዋ ይኸው መከልከል አለመከልከል አይደለም የሚያወራው እዚህ ጋር መታ ሲጠይቃቸው አይነ ጠማማ እንደዚህ አይነት ይወለዳል ከኋላ ከተገናኘ የሚል ነገር ሐሳብ ስላላቸው ይሄ እንዴት ነው ብለ ሲጠይቃቸው ነቢያችንን አይ ቁርአኑ ወርዶ ደግሞ ሴቶቻችሁ ለእናንተ እርሻ ናቸው በፈለጋችሁ እንትን ብታረጉ ይሄ የፈራችሁት ነገር አይመጣም የሚል ሐሳብ ነው ያለው ቁርአኑ ማለት ነው። ይሄ ስለ ሴትዮዋ እንትን ሰጠች እንደዚህ ብትከለክል ገሃነም ትገባለች የሚለው ምንም ነገር ፈጽሞ የለም። እዛ ጋር ማስረጃ በቃ አለ የምትል ከሆነ አንተ አለ ማስረጃው የሱም አለ አይነ ሸውራራ የሚሉትም አለ እኔ ያልኩትም አለ። ቤቱ እንደወረደ አይታወቅም። ቆይ ስማ ያሬዲ ከፍትላል ቁርአኑ አስባብ ንዙል የቱ እንደሆነ ልታውቀው እንኳን አችልም። አንድ ቦታ ላይ አይሁዳውያን በጀርባ በኩል ከተገናኙ የሚወለደው ልጅ ክሮስ-አይድ ወይም አይኑ ሸውራራ ይሆናል ብለው ስላሉ የቁርአን ክፍል ወረደ ይላል። አንድ ቦታ ደግሞ የአንሳርና የቆረሽ ሰዎች ተጋብተው ሴትዮዋ በማትፈልገው በኩል ሲያረግ የቆረሾች ደግሞ ስርዓት ደግሞ እንደፈለጉ ነው ልብስ አውልቆ ራቁታቸውን አድርገው ሚስቶቻቸውን አስቆመው አስተኝተው ምናምን የሚለው በዚህ ምክንያት ወረደ ይላል። ሁለቱም አለ፣ ሁለቱም ሳሂህ ሐዲስ ነው። በሁለቱም ምክንያት ወርዶ ከሆነ እሷ ሄደ ጠይቃ የሚል ግን አለ ቢኒ። እሷ ሄደ ጠይቃውን የተናገረው የሚል አለ። እሷ ሄዳ እንዴት ነው ብላ ጠይቃ ነው የተናገረው ማመር ወይስ ከሌላ ወሬ ሰምቶ ነው የተናገረው? አራዳው ባከር በዛ ሴትዮዋ ብሏል። እሱን እርግጠኛ አይደለም። የለም በጣም እርግጠኛ ስለሆንኩ ነው ለሱ ነው የጠየቅኩት። እሷ ሄዳ ወሬ ሰምቶ ነው
እሱ ነው እያፈላለገ ሄደ ልትል በልበል ስራ እሷ ሴትዮዋ ዲስሪስፔክት አታርግ። ሴትዮዋ ነው ያልኩህ ወንድሜ። ሴትዮዋ ሄዳ አልጠየቀችም። ይሄ ነገር እንደዚህ ነው ብላ አልጠየቀችም። መሐመድ ጋር ወሬ ደረሰ ነው የሚለው ሐዲሱ። ከፍተን ማንበብ እንችላለን። ወሬ ደረሰ 14 ላይም አለ። ወሬ ደረሰ እንጂ ወሬ ሰምቶ አላህ መገለጥ ላከ። ተጠየቀ ፖይንት ሚስታረጋለህ እኮ ወሬ ሰማ። ወሬ ሲሰማ አላህ ደግሞ መገለጥ በከተማ ሲወራ መሐመድ ጆሮ ደረሰ። መሐመድ ሲሰማ መገለጥ አወረደ። አላህ ደግሞ መገለጥ ላከ ማለት ነው። ያ ከተስፋፋ በኋላ እዚህ መሐመድ ጆሮ ላይ ሲደርስ ይህ የቁርአን አያ ወረደ ነው የሚለው። ያ ዙር ቀኔ ይቅርታ አድርጉልኝ፣ ለዚህ ነው የገባሁት እኔ። ቆስጠንጢኖስ ነው እንትኑ ተዘግቶበታል፣ እስከ ጁን 4 አዘግተውበታልና ተርፍ እንትን ካላቸው አሁን ደግሞ የ300 ብቻ ነው ያለው። ላይቭ ኦንላይን መክፈት ላይቭ የኔን እሰጥሃለሁ አንተን ተርፍ ያላችሁ ቆይ ያለከላለው ነው ተለከለታለሁ። እኔ ጋር 2-3 አለ በቃ ያኛው እሰጥሃለሁ። ላይቭ መግባት ምናምን ስለሚፈልግ ከዴቭ ይቀበል። ያው በቃ ያው ይሄ ለእንትን ለማለት ነው። ለማንኛውም ያሬዴ ሁለቱንም ክፈትለት። ማስረጃው አለ ካስፈለገ ይሰጣል። ግን በሁለቱም ምክንያት ወረደ ብሎ ስለሚናገር ነው። ያው የቅድሙ ተመልሶላችኋል። አሁን ደግሞ እኔ ልጠይቅ ባላ ምን ተመለሰ ወንድሜ? ምንድነው እየጠየቃችሁ? የቅድሙ ተመልሶላችኋል። ተመልሶላችኋል። ኦኬ ጥያቄያችን ምንድነው? ስለዚህ ይሄ የአላህ ወይ አሁን አንተ እያልከን ያለው ሴቶቻችሁን በፈለጋችሁ ሁኔታ ድረሱ የሚለው የአላህ ትእዛዝ ነው ወይስ አይደለም? ትእዛዝ ነው። የአላህ ትእዛዝ ነው። ስለዚህ ይፈጸማል። የአላህ ትእዛዝ ደግሞ ሳታጓድል መፈጸም አለብህ አይደለ? ልክ 4ም 1ም 2ም 3ም 4ም አግቡ እንዳለው ሁሉ 1ም 2ም 3ም 4ም ማግባት መብትህ እንደሆነ ሁሉ ሚስትህን ደግሞ በፈለግከው ፖዚሽን አንተ በፈለግከው ፖዚሽን እሷ ሳትሆን አንተ በፈለግከው ፖዚሽን ማድረግም የአላህ ትእዛዝ ነው አይደል? ግዴታ አይደለም፣ መብትህ ነው አይደለ? መብትህ ነው እንጂ ግዴታ አይደለም። አዎ መብትህ ነው። ስለዚህ እሱ ያንን መብቱን የኔ ጥያቄ እኮ እዚህ ጋር ነው። እሱ ያንን መብቱን ተጠቅሞ ፖዚሽን ቢጠይቃትና እሷም ቢብትለው የአላህን ትእዛዝ ጣሰች ነው የሚባለው? ግዴታ ነው ማለት መብትህ ነው። አንተ ያቺ ሴት ደግሞ አንተ ሁለተኛ ስታገባ በዚህ ምክንያት እሷ ደግሞ ሁለተኛ ሚስት መሆን ስለማትፈልግ አልፈልግም ብላ ብትፈታ ይህ የአላህን ትእዛዝ ጣሰች ነው አይደለም? ማስረጃ እኮ ይሄ ለኔ ነው ያመጣልኝ። እዚህ ጋር እኮ 4 አግቡ ሲል ራሱ እኮ ግዴታ አይደለም። ግዴታ ብራዘር፣ እኔ ግዴታ ነው ለምን ያላልኩትን ታወራለህ? እኔ ግዴታ ነው አላልኩም። መብትህ ነው። መብቱ ለሱ ነው። ግዴታዋ ለሴቷ ነው። ቆይ ወንድሜ፣ ለሴቷ እኮ ምን መብት አልተሰጣትም? የመታረስ ግዴታ አለባት ሴቷ። መብቱ ደግሞ ወንዱ ደግሞ የማረስ ያለማረስ መብት አለው እንደፈለገው አድርጎ። ለሴቷ እኮ መብት አልተሰጣትም። አሁን አንተ 4 የማግባት መብትህ ነው። ሴቶቹ ግን 4 አንገባም፣ አንድ ወንድ ለ4 አይገባም ብለው የማለት መብት የላቸውም። ለእነሱ ግዴታ ነው። መብቱ ለአንተ ነው የተሰጠ። ምንድን ነው የምትለው? ስለዚህ ያቺ ሴት አልታረስም ማለት ፖዚሽን አልሰጥም የማለት መብት የላትም። ሲጀመር ቁርአኑ መብት የሰጠው ለወንድ እንጂ ስለ ሴት መብት አይናገርም። ስለ ሴት ግዴታ፣ ስለ ወንድ መብት ነው የሰጠው። እሺ አሁን ምን ሆነ ነው ያልከው? አይሆንማ። አንድ ሴት አልታረስም ካለች ያላን ሕግ ተላልፋለች። የባሏን ሕግ አልተወጣችም። የጀነትን ሽታ ታይማ ምንድን ነው? አሁን አንተ ብዙ ልታስወራኝ ፈልገህ ነው እንጂ አልታረስም አትልም። ሲጀመር ካልፈለገች ማይመቻት ከሆነ እሱም እሺ ይላል። በቃ ወንድማችን አይ ቲንክ በቃ በጣም ረጅም ሰዓት ሆነና ሺፋ የሚባልም ሰው ረጅም ሰዓት ተቀመጠና ለእሱ ምድር ነው። የእሱንም ፐርስፔክቲቭ ደግሞ እንስማ። አንተ ሚዩት አድርገህ ይጠብቀን። እሺ ሺፋ አለ? ሺፋ ድምፅ አሰሚት ሂጂ እንዳይፈጠፍጠን። ወይ ይሰማል? እሺ ሺፋ መጣለ። ኦኬ ቆስጠንጢኖስ ወይ ቢኒ ተቀበሉት። ከሁለት አንዳችሁ። ቆስጠንጢኖስ ትልቁ ላይ ሁንና ትልቁ ላይ አርጊው ቲጂ ቆስጠንጢኖስን እና ፎሎ ይደረግ። 272 ሰው ብቻ ነው ያለው።
ያሬድ እኔ እንኳን አልቀጥልም። ቆስቲ ምናምን ይቀጥል። እንቅልፍ እምቢ ብሎኝ ነው እንጂ ጠዋት ስራ ገቢ ነኝ። ባይገርማችሁ ግን ሙስሊሞች እውነት እምቢ ብሎኝ ነው። በእናትህ ሳልተኛ ስራ ልገባ። ግን ሙስሊሞች ምን መሰለህ አሁን መብትና ግዴታ ለማን እንደተሰጠ እንኳን አያውቁም። ቁርአኑ ሲጀመር የሴቶችን መብት ደፍጥጦ ሴቶች እንደዚህ አንፈልግም ሲሉ እናንተ እንደዚህ ማለት አትችሉም፣ ወንድ የወንድ እርሻ ናችሁ፣ ወንድ እንደፈለገ ሊያርሳችሁ ይችላል ነው የተባሉት። ለወንዱ መብቱ ተሰጥቶታል። በፈለገው መልኩ የማረስ መብት ነው የተሰጠው። ከፈለገ በኋላ፣ ከፈለገ አቁሞ፣ ከፈለገ በፊት ምናምን፣ ይሄ መብት የወንዱ መብት ነው። ሴቷ ግን ግዴታዋ ነው። አልታረስም የማለት መብት የላትም። ወንዱ ባለው መልኩ ነው የምትታረሰው ማለት ነው። ስለዚህ አሁን መብትና ግዴታ ከተቀባይና ከሰጪ አንጻር ስለሚታይ ማለት ነው። ከወንዱ አንጻር መብት ነው። ኦኬ ከፈለኩ እንደዚህ ብቻ ነው ማድረግ የምፈልገው ካለ መብቱ ነው። ሴቷ ግን እንደዚህ ብቻ ነው ማድረግ የምችለኝ አትልም። ያለ አንድ ምክንያት ምናልባት ህመም ካለባት፣ ሌላ ችግር ካለባት፣ ከሌለባት ግን ፍላጎታ ካልሆነ ከደበራት ምናምን ከሆነ የባሏን ሀቅ የማትወጣ ሴት ያላን ሀቅ አትወጣም። ስለዚህ የገነት ሽታውን አታይም። የገነት ሽታውን አታይም። መጀመሪያ ባሏን አንዴ ልጠይቅሽ የሚባለው ማለት ግን ደግሞ አስበኸዋል? እዚህ ላይ ከባድ ነው። ሻፊ እስከሚመጣ ሻፊ ቀጥል። አንዴ እሺ ልጠቅልለው ነው ዲያቆን እንትን ይበለ ሐሳቡ አንዴ ወንድማችን የሚታርግና ዴቭ ጠቅልና ሻፊ ቀጥል። ሻፊ ረጅም ሰዓት ተቀመጠ። አንድ ደቂቃ አልፈጀም። አንድ 30 ሰከንድ ምናምን በቂው ነው። which በጣም እንዲታይ የምፈልገውን ፖይንት ነው። ኢማጂን እንግዲህ አስቡት፣ አንድ ሴት ለአምላኳ መለኮታዊ የሚባሉትን እንደው የእስልምና መለኮታዊ ነገሮች የተባሉ አምስቱን ኢማን የእስልምና መሰረቶች እንግዲህ ሰላቷን ሰግዳ በጣም ረመዳኗን ጾማ ዘካ አውጥታ መካ ድረስ እየሄደች ሁላ 800 ሺህ ብር 1 ሚሊዮን ብር እያወጣች ሀጅ አርጋ በጣም በእምነቷ የተሟላች ሴት ሆና ለፈጣሪዋ በጣም የምትገዛ ሴት ሆና ሳሉት። በዚህ ኬዝ ብቻ እንግዲህ ስላልፈለገች ብቻ ማለት ነው። በቃ አልፈልግም ልትል ትችላለች። ወንዱ ደግሞ ሊያጋጥም ይችላል እኮ እንደዚህ አይነት ነገር የሚወድ ሰው ሊያጋጥም ይችላል። በዚህ ኬዝ ብቻ ፍቺን እኮ ብጠይቃ ብትፈታው ማለት ነው፣ ባሏን ብትፈታው እቺ ልጅ የገነትን ሽታ አታገኛትም። ሶ ሊትራሊ የሴት ልጅ ጀነቷ ያለው ባሏ እግር ስር ነው ይላል። በእርግጥ መሐመድ ባሏ እግር ስር ነው ይላል። ሐቁን ልታሟላ አትችልምና ሐዲሱም ደግሞ እንደሚናገረው በተአምር ሽታው አታገኛትም ነው የሚላት። ስለዚህ በዚህ ምክንያት ብቻ ገሃነም ስትገባ አስቡት ምን አይነት ዲፊካልት እንደሆነና በደንብ እንዲታይ ስለምፈልግ ነው። አይ በቃ ጨረስን ከአንተ ጋር ሻፊ ቀጥል። ለምን እንደዛ ለምን ትላለህ? አንዴ ሺፋ ይቀጥልና አንተ ረጅም ሰዓት እንትን ስላለ ሺፋ ደግሞ እሱን ደግሞ የተለየን ነገር እንስማ። አንድ የሚታርግና ቆስጠንጢኖስ ትልቁ ላይ ያለው ነው። አብዱልአዚዝ አስገቡኝ እያልክ ነው ወይ? ወንድማችን ውጣና አብዱልአዚዝ ይግባ። ቲጂ ሞዴሬተር ስጪ ሰው እንድናስገባ። ትልቁ ላይ ያለው ቆስጠንጢኖስ ነው። ፎሎ እያደረጋችሁት 1000 ይግባ ፕሊዝ። ገና 285 ሰው ነው ያለው። ወይ ከመውረዱ በፊት ግን ያው በደላችሁኝ እንዳይል ፋይናል ወርዱን ይናገር። መናገር የፈለገውን ካለ ይናገርና ይውረድ። ብዙ ሰዓት ስለሰዓት እኔ ልውረድ እንትን ሀሳብ መጨረሻ ሀሳብን ስጥና ከማጠቃለሌ በፊት ቢኒ አንዴ ልጠይቅህና በቃ ላጠቃለን። ለምሳሌ ሴቶች ተጨቆኑ አልከኝ። ለምሳሌ አንተ ምስትን ስታመጣ አንተ አይደለም ከፍለ ወጪዋን ችላ ሁሉ ነገሩን ችላ የምታመጣው እሷ ለምን አትከፍልም? እሺ እንደዛ እኮ አይ አሁን ዘመናዊ ነገር ላይ እንደዚህ አይነት አስተሳሰብም በእርግጥ የለም። ድሮ ከሆነ ቆይ አይ ዘመን ነው ልንገር። አሁን ለቤታቸው የሚሆን ሁለቱም ተሳስበው ምናምን የሚያደርጉት ነገር ነው። እሺ ከፍለሃት ማለት ምን ማለት ነው? እኔ ከፍዬ በድሮም ቢሆን ሴት ልጅ ተከፍላ የምትመጣ አይመስለኝም እኔ እስከማውቀው ድረስ። ምን ማለት ነው ከፍለሃት? እሱን አብራራው። ሴራውን አማልታ አንተ አይደል የምታመጣው፣ እሷ ነው የምትከፍል ማለት ሴራውን እሷ ነው የምታሟላው። ምንድነው ሴራ ማለት? ዝም ብለህ ነው ይዘሃት የምትወጣው ከአባቷ ቤት? ዝም ብለህ ማለት አይደለም። እንደ ባህሉ እንደምናምን ከሆነ ጥሎሽ የሚባል ነገር አለ ለቤተሰቦቿ። ያ ጥሎሽ የምትከፍለው አንተ አይደል? አዎ በባህል መሰረት ወንዶች ናቸው። ለምን አንተ ብቻ ትከፍላለህ? ለምን አንተ ብቻ ማለት ነው? ከባህል አንጻር ነው። እሱም ከባህል አንጻር ነው። ደስታው የእኩል አይደለም ወይ ነው? ከሴትዮዋም ጭምር አይደለም? አንተ ብቻ ነው ትከፍላለህ? ኦኬ ደስታው የሁለቱም ነው። ኦኬ ሶ ምንድነው ታዲያ? እና ታዲያ እሷም መክፈል አለባት ደስታው እኩል ከሆነ
ጮከነች። እዚህ ጋር አንተ አልተጮከንክም? ቆይ ላስት ኤሙን ንገረኝ። የመጨረሻ ላይ ኮንክሉዥን ፕሪሚስን ሰራ። ኮንክሉዥኑ ምንድን ነው? እሺ በከፈልኩ እኮ እሺ ተበደሉ ሴቶች መብት ምናምን ስላልክ ነው ማለት ነው። ጥሎሽ ሰጠ። ከዛ በኋላ ጥሎሽ በገንዘብ ስለገዛሃት እንደፈለክ ማረስ አለብህ ነው መጨረሻው ሀሳቡ ምንድን ነው? አይደለም አይደለም። አንተ ሴት ልጅ ተጮቀነች ምናምን ስላልክ ነው ይሄንን ጥያቄ ያመጣውልህ። አንተ ስታመጣት የሚባል አይደለም፣ እንደዛ አይደለም የተናገርኩት። ኃላፊነትና መወጣት ያንተ አይደለም፣ ግዴታ አይደለም። ያ ሁሉ ባንተ አይደለም የሚወድቀው፣ ማስተዳደሩ ያንተ ኃላፊነትና አይደለም። ስለዚህ ኃላፊነትና ስለምትወጣ ሰዋት ምን ይሁን ነው የምትለው? ንገረኝ። ምን ይሁን? እሷን መክፈል ነበረባት። እሺ እንደዛ ከሆነ ደስታው የእኩል ከሆነ እሷን መክፈል ነበረባት። ስለዚህ እንዳትታረስ ሎጂካ ጠያየቅ ነው እየጠየቅኩ ያለሁት እኮ። ምን ያንተ ግዴታ ስለሆነ ነው። ለምሳሌ ብዙ ኃላፊነትና ስላለብህ ነው እያወራ ያለሁት። አንዴ ወንድሜ ንገረኝ፣ ምን ይሁን? እሺ ብዙ ኃላፊነት ስላለብህ ብዙ ገንዘብ ስለሰጠህ እንደፈለክ ማረስ አለብህ ነው መጨረሻው? እሺ ፌር ነው ወይ? እሺ ፌር ነው። እሺ ይበቃል ወንድሜ። አይ ለመናገር ፈቃድ ገንዘብ ስለከፈልኩ ምን አልፈራሁም፣ እያወራሁ እኮ ነው። ፌር ነው ወይ? ብቻዬን አንተ ያንን ወጪ ሸፍነህ ሐሳብህ ገንዘብ ስለከፈልኩኝና ወጪ ስለማድረግ አይደለም። እንደገዛሁት እንደ ዕቃ እንደፈለኩ መጠቀም አለብኝ ከሆነ ግልጽ አድርገው። አልወጣኝም እንደዛ። ታዲያ ለምን አመጣው? ምሳሌ ምን ገንዘብ ምክንያቱም ሁሉም ያመጣሁት ምክንያት ምን መሰለ፣ ሁሉም የየራሱ ድርሻ አለው ለማለት ፈልጌ ነው። ሴት በዚህኛው ጋር ከድርሻ አንፃር ሳይሆን ከመብት አንፃር ነው የተቀመጠው ወንድሜ። አሁን ድርሻ ምናምን አለ። መብቷን ማነፈጋት ቁርአን አላህን የነፈጋት ለምን መሰለ? ለአንተ መብት ሰጠ፣ ለእሷ ግዴታ አደረገባት። ቆይ አሁን የሀብት ክፍፍል ድርሻ ምናምን አይደለም የተቀመጠው፣ ከመብት አንፃር ነው። ቁርአኑ ሲያስቀምጥ ለወንዶች መብት ሰጣቸው፣ የማረስ መብት ሰጣቸው በመብት አንፃር። የሴቷ ላይ ግን ግዴታ አደረገባት። ስለዚህ አንተ እኔ ገንዘብ ስለምከፍል ገዝቻታለሁና እንደፈለኩ ካላረስኳት የሚል አርጊመንት ከሆነ ግልጽ አድርገውና ሰው ይስማል። ካልሆነ መሬት ይታረሳል እንጂ እኮ አያርስም። እሱን ማወቅ አለብህ። ስለዚህ ሊወደድልህ እኮ ችግር የለም ያለ ማለት እየጮቀም እንትን አርጋት የሚለው ማስረጃ ትሰጣኛለህ? ቃላት የራስን አምጥተህ ለራስ ቃላት ራስ መልስ፣ ለዛው ራስ መልስ። እኮ በመረጃና በማስረጃ እንቀጥላለን። ማስረጃ እኮ ማምጣት አልቻለም። ዝም ብለህ እሺ በቃ ሚውት አድርጎ ወንድማችን መጨረሻ ተናገር ነው ያልኩህ። በቃ ይበቃል። ማይክ ማጠቃለያ ሰርቼ ልውረድ። እኔ ፋይናል በቃ ፋይናል ነገር ይሄ ምሳሌ ብሎ ያመጣው ለምንድን ነው? በቃ ገንዘብ እከፍላታለሁ፣ ወጪውን እኔ የምሸፍነው፣ ስለዚህ እንደፈለኩ ማረስ አለብኝ ነው። ሌላ ምንም ሊነግረን አይደለም። አሁን ምሳሌ ያመጣው ማለት ነው። ይሄ ደግሞ ተቀባይነት የለውም። ገንዘብ ስላለህ ሴትን እንደልብህ ዕቃ አይደለችም፣ እንደልብህ ማድረግ አችልም። ገንዘብ ከፍለህ ስላመጣ እንደዛ አታደርግም። እሱም ደግሞ ጥቃዊ ነገር ነው። አሁን ላይ አብዱላዚዝ እስቲ ተረጋጋል፣ ጨርስና ከነ መዝሙር ጋር ታወራለህ። ያመጣው ሰዓት ከሌለ ወረድ፣ በቃ ተችሎት አወርዳለሁ እንዳትገባ ማለት። ስለዚህ ምሳሌ ስታመጣ ምሳሌህን መጨረሻ ላይ ገልጸ መናገር መቻል አለብህ። ገንዘብ ስለከፈልኩኝ ከሴት ጋር ወይም ሚስቴን እንደፈለግኩ አደርጋታለሁ የሚል ሀሳብ ከሆነ ግልጽ ብታደርገው ጥሩ ነበር። ለማንኛውም ጨርሰሃል መሰለኝ። ይሄ ነው እንግዲህ ሙስሊሞች እንደዚህ ናቸው። ቴንክ ዩ ያለው እንደዚህ ናቸው አትበል። ማስረጃ በቃ አብዱልአዚዝ እንድን እንስጠው ወንድማችን ቆንስታንቲኖስ አለ ቆንስታንቲኖስ አለ ወይ? አብዱልአዚዝ ግን ይቅርታ፣ ሺፋ ለካ ይቀድመሃል። ሺፋ ይቀድማል። አትቀድምም፣ ምክንያቱም ሺፋ ይፍቀድልህ። ሺፋ አስቀድመኝ። ሺፋ አለ እሺ፣ አብዱልአዚዝ የጠየቀ ነው። ተነጋገሩና አንዳችሁ እንትን ነው። ሺፋ አስቀድመኝ። አንድ ይቀብቻ ቲጂ ያለሽ አንድ አብዱልአዚዝ ከጀርባ በጣም የሚረብሽ ድምፅ አለ። አብዱልአዚዝ ቀጥል።
ያለበትን ቦታ እንዲያስተካክል የሚረብሽ ችግር ድምፅ የለው። አለ። ማስረጃውን ስጠኝ፣ ሚዩት አድርግቼ አዳምጣለሁ። እሺ ጳለማን ነው ጳላዲዮስ ነበረ ቆስጠንጢኖስ አለ። ኦኬ ሜይ ቢ ክርስቶስ ያልተመቸውም ማለት ነው። እሺ ጥያቄያችንን ሰምታል አብዱልአዚዝ? ስለ ሱረቱል በቀራ ላይ ያለውን አያ ነበር እያወራቸው ነበረ። ይህንን ሰበብ ኑዙሉንም ምን ያውቀዋለሁ ነው። ከዚህ በፊት የትኛው አይሁዳውያኖች እንደዚህ ከዛ በፊት ለፊት በኩል የመጣ ሰው የተወለደው ልጅ አይነ ሸውራራ ያደርገዋል የሚል አስተሳሰብ ነበራቸው። በዛ ምክንያት ነው የወረደው። ግን ግዴታ እንደሆነ አይደለም የወረደው። አንተ ግዴታ መሆኑን ማስረጃ ስጠኛው። ሴት ላይ ግዴታ መሆኑ ማለት ነው። የምኑን ግዴታ ምንድን ነው? እኔ የምታወራው አልገባኝም። እሷ ላይ የወንዱ ልጅ በፈለገበት ብመጣ መብቴ ነው። እሷ ደግሞ ግዴታዋ እንደሆነ ማስረጃ ስጠኝ አለ እኮ። እኛ እኮ አይደለም ወታች ያለው ወንድም ራሱ እኮ ሲል ነበረ ቅድም። እርሻ ናት መታረስ ግዴታ ነው እኮ። በመረጃና በማስረጃ እገሌ ያለ ሳይሆን በመረጃ እኮ ጠይቀው ወንድምህን ታች ያለው ሙስሊም ወገንህን። እሱ እኮ ነው ያለው። ምንድን ነው ያልኩት እኔ? እርሻ ናት በፈለግከው መንገድ ራስ የሚለው ወንዱ በፈለገው መልኩ ማረስ መብት አለው። እሷ ላይ ግዴታ ያደረገው ማን ነው? መታረሱ ማለት ነው። እኔ አብዛኛው ጊዜ ቤት ስገባ በቃ እንደዚህ አይነት ዙሪያ ላይ ነው ማገኛቸው። በአምላክነት ላይ ነው አብዱልአዚዝ እያዳመጥከው ወንድሜ? እሺ ቢኒ ያለ ጥሩ። መጽሐፋችሁ ቁርአኑ ራሱ ሴት ልጅ እርሻችሁ ናትና በፈለጋችሁት መንገድ ድረሱባት ወይም ድረሱባቸው ያላል። እሰጥሃለሁ ያሬድዬ፣ ላምጣልህ ግዴታ እንደሆነ ስለማያውቁ ነው። ቆይ እሰጥሃለሁ። አይ ቆይ ቁርአኑ ራሱ ሴት ልጅ እርሻችሁ ናትና በፈለጋችሁበት መንገድ ድረሱ የሚለው ቁርአኑ ነው አይደል? የፈቀደ ነው። ከዚህ በፊት እንደዚህ አይነት አስተሳሰብ አልነበረም። ምን አይነት አስተሳሰብ? በድሮዝ ጊዜ ይሄን ነገር ማድረግ ልጁን ይጎዳዋል ወይ አይነ ሸውራራ ያደርገዋል፣ የሆነ ነገር ያበላሻል ብሎ ያስቡ ነበር። ከዛ አላህ ይህንን አስከተለና አወረደ ምንም ነገር እንደማያስከትል። አሁን ይሄ አንተ ሴቷ ላይ ግዴታ፣ ወንዱ ከፈለገ እሷ ላይ ግዴታ የመሆኑ ማስረጃ ስጠኝ። ሴት ልጅ እርሻችሁ ናትና በፈለጋችሁበት ቦታ መልኩ ድረሱ የሚለው ቁርአኑ አይደለም ወይ? እኔ እኮ ያልገባኝ ነገር እሱ ነው። ቁርአኑ ምንድን ነው? ቁርአኑ ማለት ትእዛዝ ነው አይደል? እየፈቀደልን ነው እንጂ እሷ ላይ ግዴታ ያደረገውን ስጠኛውን መረጃ። እሱ እየፈቀደልን ነው። ምንድን ነው ግዴታ? እሷ ላይ ግዴታ መሆኑ ስጠኛውን። በፈለግከው መልኩ መድረሱን ነው የምትለኝ? እኔ እኮ ጥያቄ አልገባኝም። ቁርአኑ በፈለግከው መልኩ ድረስ እርሻ ናት ረሳት እያለክ ምንድን ነው የምትፈልገው? ነው ያልገባኝም። ምንም ጥያቄ አልገባኝም። ቆይ በረጅሙ እናወራለን። መስጊድ ነኝ። በቃ ጨርስና ና። ትእዛዝ እኮ ነው። ቁርአን እኮ የአላህ ቃል ነው ብላችሁ ነው አይደል የምትናገሩት? ስለዚህ ሴት ልጅ እርሻችሁ ናት በፈለጋችሁበት መልኩ ድረሱ ካለ ይሄ እኮ ትእዛዝ ነው። ባይዘወይ እርሻ ናት ማለትም ማለት ነው። እሷ ለምን የምትልበት ምክንያቱ ለምንድን ነው እምቢ የምትለው? ስላልፈለገች። ካልፈለገች አልፈለገችም ነው፣ ግዴታ አይደለም። በቃ ማስረጃ ስጠኝ። በቃ እሱን ነው የፈለግኩት። አሁን አንተ እሷ ኦኬ የመጣበት ምክንያት ለምንድን ነው? እስቲ ቆይ ሺፋ ወይ አንዳችሁ ጋር አንዳችሁ ካላራ። እሺ በቃ አንተ ሚዩት አድርግልናል። በቃ ሺፋ ምክንያቱ ለምንድን ነው የመጣበት? እሺ አንድ ሺፋ አላውራ ፕሊዝ። እስካሁን አንተ ረጅም ሰዓት ሰጥተናል። እሺ ሺፋ ወይ እሺ ሙስሊም ነህ አይደል? አዎ መልካም። ሚስትህ ለመገናኘት ስጠይቃት እምቢ ማለት ትችላለች? በመጀመሪያ አትችልም። ያለ በቂ ምክንያት። በቂ ምክንያት ለምሳሌ ምንድን ነው?
ህመም ሊሆን ይችላል፣ የወር አበባ ሊሆን ይችላል። እነሱማ ተዋቸው። እሱ ህመም እና ወር አበባም እንደተቀመጠ ነው። ግን ምንም ጤነኛ ናት። ግን በቃ የዛን ሰዓት ማድረግ አልፈለገች። ግን ሙሉ ጤነኛ ናት። አልፈልግም ማለት አትችልም። አትችልም አልኩህ እኮ እምቢ ማለት አትችልም። ለምንድን ነው እምቢ ማለት የማትችለው? እርሻ ስለሆነች አይደል? ትእዛዝ ነው። ምን አልከኝ? ትእዛዙ ነው። እሺ አንተ እምቢ ማለት ትችላለህ? አልፈልግም ማለት ትችላለህ? እሷ ስትጠይቅህ እሷ ስትጠይቅህ ጠይቀኝ። አልችልም እምቢ ማለት ትችላለህ? አልችልም። ኦኬ ላሳይሃ። ትልቁ ላይ አግኛ እንደ ሞዴሬተርስ ጭኝ ያልኳት። እሺ እስከዛ ፒኒ እስክንትን እስኪል ቅድም ስናነበው ሰምተኝ ከሆነ ሱራ 2:26 ላይ እንዲህ ይላል። ያው ሱራ 2:26 ለነዛ ከሴቶቻቸው ላይቀርቡ ለሚምሉት ይላል 4 ወሮች መጠበቅ አለባቸው። ከመሃላቸው ቢመለሱም አላህ መሐሪ አዛኝ ነው። መፈታትንም ቁርጥ ሀሳብ ቢያደርጉ ይፍቱ ይላል። አላህም ሰሚ አዋቂ ነው ይላል። ስለምንድን ነው አወራው? እያወራ ያለው ስለምንድን ነው? ንገረኝ። ስለምንድን ነው የሚያወራው? ስለ ፍቺ ነው ማስወርደው። ስለ ፍቺ አይደለም የሚያወራው። መጀመሪያ የሚያወራው ፍቹ የመጣው ስለ ፍቺ አይደለም። ፍቹ በኋላ ነው የመጣው። ይኸውልህ መጀመሪያ የሚያወራው ስማ፣ ይሄን አንብበው እስኪ። ለነዛ ከሴቶቻቸው ላይቀርቡ ለሚምሉት 4 ወሮች መጠበቅ አለባቸው። እሺ ሽፋ ላይቀርቡ ለሚሚሉ ሚለውና አንተ ምን ማለት ነው? ልትፋታ ካሰብካት ምንድን ልትፋታ ታስባለህ፣ ላትቀርብ ትሚላለህ። እስከ መቼ? እስከ 4 ወር ሚለው ለምሳሌ ጽንሷ እስከሚጠራ ማለት ነው። እሷ አይልም። ውሸት ነው የምታወራው ወንድሜ። እንዴ ይኸው ላሳይህ፣ ተፍሲሩን ላሳይህ። እሷ ፈልገ የሚለውን አሳየኝ። ተፍሲሩን ላሳይህ። ምን ችግር አለው? ላሳይህ። እሷ ፈልገ አትቀርብ የሚለውን አሳየኝ። ላሳይህ ተፍሲሩን እኮ ከየት እንዳመጣሁት ላሳይህ ተፍሲሩን። ጽንስ ምናምን የጽንስ ኬዝም የለም እዚህ ውስጥ። እርግዝና የሚባለው ነገር የለም። እንዴ ምን ሆናል? ማብራሪያ የሰጠው እኮ ነው። ከየት ነው ያመጣው ማብራሪያ? ማን ነው እንደዚህ ብሎ የፈሰረ? ስጠኝሽ። ላፊቺ ነው። ማን ነው ጽንስ ምናምን ያልክበትን ማብራሪያ የፈሰረ ማለት እኮ ነው። የጽንሱን አብራራለሁ ያለው ከፈለክ ስጠኝ። ሙፈሲሩን ስጠኝ ላንብበው። ስለዚህ መጀመሪያ አንተ እኮ እሷ ስትፈልግ ወንዱ እምቢ ቢል አይችልም። ይኸው ላሳይህ እኮ ነው። እኔ ተፍሲሩን ላሳይህ ነው። ይኸው ተፍሲሩን ላሳይህ። እንዴ እኔ እኮ ከኪሴ አላውራ፣ ተፍሲሩን ነው እኮ ማሳይህ። ይኸው ለምን ይላል? ይኸው ለምሳሌ ተፍሲር ኢብኑ አባስ ይላል። የማን ላንብብልህ? የኢብኑ ከቲር ላንብብልህ? የማን ላንብብልህ? ንገረኝ። አንተ ወንድሜ አትግባ። አንተ ረጅም ሰዓት ስላገኘ ፕሊስ አትግባ። አሁን ቅድም እንደ ሺፋ ቁጭ ብሎ እንዳዳመጠ አንተም አዳምጠው፣ አትግባ መሀል ፕሊስ። የቱን ላንብብልህ? እሺ ኢብኑ ከቲር ላንብብልህ። እሺ Ila is a type of vow where a man swears not to sleep with his wife for a certain period of time. ለተወሰነ ጊዜ ከሚስቱ ጋር አልተኛም ብሎ ወንዶቹ የሚወስኑ ወይ ባሎች የሚወስኑበት ቃል የሚገቡበት ነገር ነው ይላል። ወይዘር ሌስ ኦር ሞር ዛን 4 months 4 ወይም ከ4 ወር ያነሰ ይላል። If the vow of was for less than 4 months, ከ4 ወር ያነሰ ከሆነ the man has to wait for the vows period to end and then is allowed to have sexual intercourse with his wife. ከጨረሰ 4 ወሩን ያነሰ ጊዜ ላይ ከሆነ ቃል የገባው 4 ወሩን ጠብቆ ከዛ በኋላ ከሚስቱ ጋር ግንኙነት ያድርግ ይላል። she has to be patient ይላል። አየው she has to be patient ታጋሽ መሆን አለበት። she cannot ask her husband ይላል። እንተኛ ብላ መጠየቅም አትችልም ይላል። በዛ ውስጥ በደንብ ስማኝ። ባልየው መብት አለው 4 ወር ሙሉ ከአንቺ ጋር አልተኛም ማለት። እሷ ደግሞ ባሏን ለምን ከኔ ጋር አልተኛም ብላ መጠየቅ መብት የላትም።
In this case, the end is vow before the end of this term. It is reported in the two Sahih that Aisha said that Allah's messenger swore he would stay away from his wife for a month. Aisha Sahih በሆነ ሐዲስ እንደዘገበችው መሐመድ ከሚስቶቹ ጋር ላልተወሰነ ጊዜ ላለመተኛት ቃል ገብቶ ነበር። He then came down after 29 days ከ29 ቀን በኋላ መጣና saying እንዲህ አለ Similar was narrated Umar bin al-Khattab and reported in two Sahihs. If the period of la is for more than 4 months, the wife is allowed in this case to ask her husband. ከአራት ወር በኋላ 4 ወር ሙሉ ጸጥ ብላ ሚስትየው የመጠየቅ ግዴታ የለባትም። ለምንድነው ከኔ ጋር የማተኛው ብላ ማለት ነው። ጸጥ ማለት አለባት እሱ 4 ወሩን እስኪጨርስ ድረስ። ከ4 ወር ካለፈ በኋላ ግን ሚስትየው መጣ መጠየቅ ይችላል። ለምንድነው የማተኛው ትለዋለች። የዛን ሰዓት አይ አልፈልግም እኔ ፈታሻለሁ ካለ ይፈታታልም። አይ በቃ መተኛ ትፈልጋው ካለ ይተኛል ማለት ነው። አሁን የምጠይቅ እሱ ነው። እዚህ ውስጥ የታለ ስለ እርግዝና ጽንስ የሚል ነገር ምን ወሰድ ምን ማለት ነው? አንደኛ አንተ ቅድም ውሸት እንደነገርከኝ ያስኩኝ ምን የሚል ውሸት ነግረኝ ነበር ከእርግዝናና ከጽንስ ጋር። አንዴ ስማኝ አንዴ ስማኝ የፍቺ መስፈርት ነው አልኩ አይደል? አንዴ ስማኝ አንዴ አረ እያዳመጥከኝ ፕሊዝ። ምን ተረዳ ያልከኝን እኮ የነገርኩህ ነው። ምን ተረዳው? አንተ ቅድም ዋሽተኝ ነበርም ብሎ አሸኝ ከእርግዝና ጋር ከጽንስ ጋር የተያዘ ነው አልከኝ። ውሸት አይደለም። ምክንያቱም ሚስትየው ራሱ እሱ መስረጃ አድርጌ አላቀረብኩም። ናስመን ሊያብራራኝ ነው። አታብራራኝ ካልክም ቀጥታ ሆኖ እሷ ስትፈልግ እሱ እምቢ ሊል ይችላል የሚለውን አምጣኝ። እሷ ስትፈልግ እሱ እምቢ ሊል ይችላል ሲጀመር ይሁን አትጠይቅም። ጭራሽ ነው መጠየቅ መብት የላትም ይላል እኮ ይኸው። ስለዛም የመጠየቅ መብት የሌላት ለምንድን ነው ብለህ ጠይቀኝ። አንተንም ጠይቃለሁ። እዚህ ጋር እኮ እየተናገሩ ነው። በቃ ዝም ማለት 4 ወር ሙሉ ዝም ማለት አለባት ነው የሚለው። ምንም መብት የላትም። ስለዚህ እኮ መስፈርት የፍቺ መስፈርት ነው። አንተ ልትፈታት ፍቺ አይደለም ነው። ለምንድን ነው አይነገራትም እኮ ወንድሜ እንዴ